ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሙቪ ቲዩብ ነኝ። ለእናንተ ይጠቅማል ያስተምራል የምንላቸውን ልዩ ሙቪዎች ዶክመንተሪዎችን ይዘን መጥተናል። አብረውን ይሁኑን ይከታተሉ። ፊልሙ የሚጀምረው በጣሊያን ውስጥ ሳይሮስ የተባለ ሌባና ቡድኖቹን በማሳየት ነው። በአሁኑ ሰዓት ሳይሮስ ዴንተን ከተባለ ጓደኛውና ሚሱን ከተባለች አከር ጋር ለአንድ ዘረፋ መጥቷል። እነ ሳይሮስ የሚገኙበት ቦታ ላይ ትልቅ የጨረታ ፕሮግራም ይዘጋጃል። በአሁኑ ሰዓት የሚሸጠው ውድ የሆነ ማስክ ቢሆንም በሌላ ጊዜ ግን ስዕሎች፣ ውድ የሆኑ ነገሮች ይሸጡበታል። እነ ሳይሮስም ልክ ጨረታው ላይ ተሳትፎ እንደሚገዛ ሰው በመምሰል እነዚህን እቃዎች ነው የሚሰርቁት። በሌላ በኩል አቢ የተባለች ኤጀንትም ይህንኑ ጨረታ እንድትከታተል በመንግስት ተመደባለች። የአቢ ባልደረቦችም ሳይሮስን በቪዲዮ ከተመለከቱት በኋላ በጣም ኃይለኛ ሌባ እንደሆነ ይነግሯታል። አቢም ይህን እንደሰማች በድንጋጤ ተሞልታለች። ምክንያቱም ስለ ሳይሮስ ምንም ስለማታቅ ከሳምንታት በፊት የፍቅር ግንኙነት ከሱ ጋር ጀምረው ነበር። በሌላ በኩል በለንደን ውስጥ ማግነስ የተባለ ሌባም እንዲሁ ከነ ሳይሮስ ጋር የሚሰራ ሲሆን እሱም ወደ አንድ ጨረታ ሄዷል። ከማግነስ ጋር የሚሰራው ሉክ የተባለው ሰውም እንዲሁ ወደዚህ ቦታ የመጣ ሲሆን እነሱ ደግሞ ውድ የሆነ ስዕል ለመስረቅ ነው የመጡት። ወደ እነ ሳይሮስ ጋር ስንመለስ በአዳራሽ ውስጥ የሞሉት እንዳለ የሱ ሰዎች ናቸው። በዚህም መሰረት ሞልሰን የተባለ ሰው ከነሱ ጋር የሚሰራ ሲሆን ጨረታውን እንደሚሳተፍ ሰው መስሎ ተቀምጧል። በሌላ በኩል የዚህ ማስክ ባለቤት የሆነው ኤንኤፍቲ የተባለ ሰውም ወደ መድረኩ ላይ ወጥቷል። በቅጽል ስሙ ኤንኤፍቲ ወይም ኤን8 በመባል የሚታወቀው ሰው በዚህ ማስክ ላይ ከ482 በላይ ካሜራዎች እንዳሉ ይናገራል። ማስኩንም በብዙ ሰዎች ዘንድ ተወዳጅ እንዲሆንና ብዙ ብር አውጥተው እንዲገዙት ያስቻላቸውም ይኸው ምክንያት ነው። ሳይሮስም ኤንኤፍቲ ስለ ማስኩ ማብራሪያውን እንደጨረሰ ወዲያውኑ ብዙ ሚሊዮን ብር በመጥራት ማስኩን እንደሚገዛው ይናገራል። በአዳራሽ ውስጥ ያሉት ሰዎች ደግሞ ይሄን ያህል ብር እናወጣበታለን ብለው አላሰቡም። በዚህም ምክንያት ያለምንም ተቀናቃኝ ሙሉ ማስኩ ለሳይሮስ እንዲሰጠው ተወስኗል። በሌላ በኩል ሀከሯ ሚሱንም የዚህን ሰዓት የቤቱን አላርም እንዲጮህ አድርጋለች። ይህ አላርም ጮኸ ማለት እዚህ ቤት ውስጥ ሌባ አለ ተብሎ ስለሚታሰብ ብዙ ፖሊሶችም ወደ ቤት ውስጥ መግባት ጀምረዋል። በሌላ በኩል በለንደን የሚገኙት እነ ማግነስም በሚገባ ሲስተሙን ሰብሮ በመግባት ውድ የሆነውን ስዕል ሰርቀውታል። ማግነስም ውዱን ስዕል ውሃ በሚከላከል ፕላስቲክ ውስጥ ከከተተው በኋላ ወደ ውሃ ውስጥ ጨምረዋል። በሌላ በኩል ሉክ እዛው ቦታ ላይ በጀልባ እየጠበቀው ስለነበር በሚገባ ስዕሉን ሰርቆ አመልጠዋል። ወደ እነ ሳይሮስ ጋር ስንመለስ ግብይቱን ለብቻችን እንፈጽም በማለት ኤን8ን ማስማማት ጀምሯል። ኤን8ም የተጠራለት ብዙ ብር ስለሆነ እድሉን ላለማጣት ሲል ከነ ሳይሮስ ጋር በመርከብ ለመሄድ ወስኗል። በሌላ በኩል መርከቡን የምታሽከረክረው ካሚላ የተባለች የዚሁ ግሩፕ አባለች። እነ ካሚላም ልክ ከቦታው ላይ እንዳመለጡ አቢ ደግሞ ወደዚህ አዳራሽ ትመጣለች። ምንም እንኳን አቢ ከሳይሮስ ጋር የፍቅር ግንኙነት ቢኖራትም ሌባ ስለሆነ ብቻ አሁን ላይ አሳዳ ለመያዝ ፈልጋለች። እነ ሳይሮስንም በጀልባ በምትከተል ሰዓት ሚሱን የሰዎችን መርከብ መንገዷን እንዲዘጋባት በማድረግ ወደ ኋላ አስቀርታታለች። በምላሹም አቢ ተስፋ መቁረጥ ስላልፈለገች በእግሯ የተወሰነ መንገድ ትሮጥና በሌላ መርከብ እነሱን መከተል ጀምራለች። አሁንም ቢሆን ሀከሯ ሚሱን ለዚህ መፍትሄ ያላት ሲሆን እነሱ ካለፉ በኋላ አቢ እንዳታልፍ መንገዱን ዘግታባታለች። በሌላ በኩል እነ ሳይሮስ ለኤን8 20 ሚሊዮን ብር አስገብተውለታል። አቢ ደግሞ አሁንም ተስፋ ስላልቆረጠች በአዳራሽ ውስጥ የነበሩትን እያንዳንዱን የቪዲዮ ቅጂዎች መመልከት ጀምራለች። በአዳራሽ ውስጥም ከሳይሮስ ጋር ገብቶ የነበረው ዴንተን የተባለውን ሰው የምታውቀው ሲሆን በሰዓቱ እንደ አካል ጉዳተኛ ሲያስመስል ነበር። አሁን ላይም አቢ የዴንተንን ሙሉ አድራሻ ያገኘች ሲሆን እሱም ለመያዝ ሄዳለች። በሌላ በኩል ሁሉም የሚዲያ ጣቢያዎች ታላቁ አርቲስት ኤን8 ታፈነ በማለት ዜናዎችን ማሰራጨት ጀምረዋል። ኤን8ም እስከሚያውቀው ድረስ ሰዎቹ ባለሀብት ነው እንጂ የመሰሉት ሌባ መሆናቸውን አላወቀም ነበር። ከምንም በላይ የገረመው ደግሞ በጨረታው ላይ የተናገሩትን ብር በሙሉ ከፍለውታል። እናም ምን አይነት ሌቦች ናቸው ብሎ ግራ በሚጋባ ሰዓት ሳይሮስ ሁሉንም ነገር ማስረዳት ይጀምራል። ይሄ የምትመለከተው የሞናሊዛ ስዕል ከዚህ በፊት ብዙ ጊዜ ተሰርቆ ነበር። እናም ይሄንን ስዕል ሰርቀውት የነበሩ ሰዎች ቀላል ብር አያገኙም። እኛም ወደዚህ ስራ ውስጥ የገባነው እንዲህ አይነት ሰዎችን አይተን ነው በማለት እንዲረጋጋ ያደርገዋል። በሌላ በኩል በለንደን የሚገኙት የቡድን አባላቶቹ እነ ማግነስም ደውለዋል። አሁን ባለን መረጃ መሰረት ሁለቱ ስዕሎች ብቻ እስከ 89 ሚሊዮን ዶላር ያወጣሉ። እናም ለኤን8 20 ሚሊዮን መክፈላችሁ ምንም አያከስረንም፣ ፈታ በሉ በማለት ብዙ ብር እንዳላቸው ይነግራቸዋል። በሌላ በኩል አቢ ልክ እንደዛተችው ዴንተንን በእጁ አስገብተዋለች። ለዴንተንም የተለያዩ ፎቶዎች እያሳየችው ከሳይሮስ ጋር ግንኙነት አላችሁ፣ የት ነው የሚገኘው በማለት ጠይቋለች። ዴንተንም ለአቢ ምንም ምላሽ ከመስጠቱ በፊት ከሳይሮስ ሳጥን ተልኮላታል። በውስጡ ደግሞ ከሱ ጋር የነበራቸውን ጊዜ የሚያሳዩ እያንዳንዱ ፎቶዎች የሚገኙ ሲሆን እሷንም እስር ቤት ሊከታት ይችላል። በዚህ ሁኔታ ውስጥም ነገሩን ለብቻዋ መወጣት ስለማትችል ሃክስሊ የተባለ ጓደኛዋን ለማማከር ትሄዳለች። ሃክስሊ በኢንተርፖል ውስጥ የሚሰራ ብልህ ፖሊስ ነው። አቢም እያንዳንዱን ችግሮች ከነገረችው በኋላ ከሷ ጋር ለመስራት አልፈለገም። ምክንያቱም እሱ ከዚህ በላይ አንገብጋቢ ፋይል የያዘ ሲሆን ስለ ፋይሉን ማስረዳት ይጀምራል። በአሁኑ ሰዓት ጆርገንሰን የተባለን ሰው በማሳደድ ላይ ይገኛሉ። ጆርገንሰን ማለት ለገንዘብ ሲል በከተማ ውስጥ የሚገኙ አብዛኛዎቹ ሰዎች እንዲሞቱ ያደረገ ክፉ ሰው ነው። እስከዛሬ የሁሉ ወንጀል በግልጽ ሲሰራ ምንም መረጃ ስላልነበር እሱ ሊያዝ አልቻለም።
አሁን ባለኝ መረጃ መሰረት ደግሞ ከፍተኛ መጠን ያለው ጎርፍን በከተማ ውስጥ በመበተን ብዙ ሚሊዮኖችን ሊገል እቅድ ይዟል። ይሄንንም ለመፈጸም የሚፈልገው ወርቅ አለ። እሱን ካገኘ በኋላ ሰዎችን ይፈጃቸዋል በማለት ስለ ሰውየው ይነግራታል። እናም የሃክስሊ ፍላጎት ይሄንን ወርቅ ጆርግሰን ከማግኘቱ በፊት ቀድሞ ከሱ መውሰድ ነው። ሳይሮስን አስረዋለሁ ብለሽ ከምትላፊ ከነሱ ጋር ሁኝና ወርቁን ዘርፈሽ አምጪልኝ፣ በዚህ መንገድ ነው ብዙ ሰዎችን መታደግ የምንችለው በማለት አዲስ ሚሽን ሰጥቷታል። ትዕይንቱ ሲቀየር አቢ ከመስማማት ውጪ ምንም አማራጭ ስለሌላት ወደ ሳይሮስ ጋር መጣለች። ሳይሮስን በመጀመሪያ በሐሳቡ ያልተስማማ ሲሆን በኋላ ላይ ግን ዴንተን ሙሉ ነገሩን በመናገር እሱንም ቡድኑም እስር ቤት ሊከተው እንደሚችል ነገረችው። እኛ ተስማምተን ግን አንድ ላይ መንሰራ ከሆነ ዴንተንም ይፈታል፣ ሰዎችም ካንተ ጋር ለመስራት አይፈሩም በማለት እንዲስማማ ታደርጓለች። ይህ በእንዲህ እንዳለ በኖርዘን አይላንድ ውስጥ ኮርማክ የተባለ ሰው ይገኛል። ኮርማክ አንድን ሰው ይዞ እየደበደበ እያሰቃየ የነበረ ሲሆን ሰውየውም የሚሰራው ለጆርግሰን ነው። እናም በሚያሳቅቅ ሁኔታ ሰውየውን ከደበደበው በኋላ ጆርግሰን በቪዲዮ እየተመለከተ ሰውየውን በውሻ ያስበሉታል። አሁን ላይ ሃክሊስ ለህግ ካላቀረብ ነው የሚለው እንዲህ ያለውን ጨካኝ ሰው ነው። በሌላ በኩል አቢ ዴንተን እንዲፈታ ካደረገች በኋላ ከነ ሳይሮስ ጋር አንድ ላይ ወደ ስራ ገብተዋል። እኛ የምንፈልገው ወርቅ ይሄ ነው። በአሁኑ ሰዓት ወርቁ በጆርግሰን እጅ ውስጥ አይገኝም። ነገር ግን በቅርብ ቀናቶች ውስጥ በሳጥን አድርገው ወደ እሱ ጋር የሚያደርሱለት ሲሆን እሱ እጅ ከመግባቱ በፊት እኛ መስረቅ ይኖርብናል። እናም ከናንተ መፈልገው ይሄንን ነው፣ እንዴት አድርገን ወርቁን እንስረቅ በማለት ሙሉ ሐሳቡን ታስረዳለች። የዚህን ሰዓትም ሳይሮስ ወርቁን መዝረፍ ከባድ ሊሆን ይችላል፣ ሙሉ አውሮፕላኑን ነው መጥለፍ ያለብን በማለት አዲሱን እቅድ ይነግራቸዋል። በአሁኑ ሰዓት ደግሞ አውሮፕላን የሚያገኙት ከሰዎች ላይ ውድ ስዕሎችን ሰርቆ ሀብታም ከሆነው ከሞልሰን ነው። የሞልሰን ጋራጅ ውስጥ የሚገኙት መኪናና አውሮፕላኖች ባለሀብቶች እንኳን ሊኖራቸው አይችልም። በሚያሳዝን ሁኔታ ግን አውሮፕላኑን አሳልፎ ለመስጠት ፈቃደኛ አይደለም። የዚህን ሰዓትም አቢ የኢንተርፖል መታወቂያዋን በማሳየት ስታስፈራራው አውሮፕላኑን አሳልፎ ለመስጠት ተስማምቷል። አሁን ላይ በሞሊስ እጅ ላይ የምትገኘው ጄት እነሱ ከሚፈልጉት አውሮፕላን ጋር በጣም ተቀራራቢ ነች። ከዛም በላይ ደግሞ በአውሮፕላኑ ስር ቅንጡ እንዲሆን ታስቦ ስክሪኖች የተገጠሙለት ሲሆን ብዙ ጥቅም ያለው ነገር በውስጡ ይዟል። ሞልሰን ደግሞ እንዲህ ያለ ውድ ጄት ሰዎች አይተው እንዳይጠረጥሩት የሚያስቀምጠው በአሮጌ አውሮፕላን ማስቀመጫ ውስጥ ነው። አሁን ላይም ቡድኑ ሙሉ በሙሉ ስምምነት ላይ ደርሷል። የዚህ ግሩፕ የምንጊዜም አብራሪ የሆነችው ካሚላም ጄቱን እንዴት እንደምታበረው በመለማመድ ላይ ትገኛለች። ዴንተን ደግሞ ለራሱ አዲስ ገጽታ ለመስጠት ረዥም ፂሞችን በራሱ ላይ እየገጠመ ይገኛል። ጠንካራ የሆነው የጆርግሰንን የወርቅ ካዝናም እንዴት እንደሚሰብሩ ከተለማመዱ በኋላ በአውሮፕላኑ ላይ ብዙ ካሜራዎች ያለውን ማስክ ገጥሞታል። በሌላ በኩል ሀከሯ ሚንሱን ደግሞ የአየር ትራፊኮችን ኮምፒውተር በመጥለፍ እንዴት ማሳለፍ እንዳለባት ተለማምዳለች። ሆኖም ግን የእሷ የሃኪንግ ችሎታ ብቻ በቂ ስላልሆነ የአየር ትራፊክ ውስጥ የሚሰራ አንድ ሰው እንደሚያስፈልጋቸው ትናገራለች። በዚህም መሰረት ሳይሮስ እና አቢ የአየር ትራፊክ ውስጥ ከሚሰራው ከሃሪ ጋር ተገናኝተዋል። ለሃሪም በአንድ ቀን በረራ ላይ ከነሱ ጎን ሆኖ ቡድኑን እንዲያጭበረብር ጠይቀውታል። ሳይሮስም እምቢ እንዳይላቸው ስለፈራ $1 ሚሊዮን እንደሚከፈለው ነገረው። ይሄም ለሃሪ ከጠበቀው በላይ ስለነበር ወዲያውኑ ተስማምቷል። ይህ በእንዲህ እንዳለ የጆርግሰን ሰዎች በአንዳንድ ቦታዎች ላይ የጎርፍ አደጋዎች እንዲከሰቱ አድርገዋል። እነዚህ የጎርፍ አደጋዎች የእነሱ ሙከራዎች ሲሆኑ ከባዱን አደጋም የሚያደርሱት በዋናው ከተማ ላይ ይሆናል። ቡድኑም በዚች ትንሽ ሙከራ ብቻ 13 ሰዎች ከሞቱ ዋናው አደጋ ሲደርስ ምን ያህል ሰዎች እንደሚጎዱ አስበዋል። ዜናውንም ሲመለከቱ ከምን ጊዜውም በላይ ሰውየውን ለማስቆም ወስነዋል። በሌላ በኩል ጆርግሰን ከሱ ጋር ለሚሰሩት ሰዎች ምስጋና አቅርቧል። ምክንያቱም በሙከራ ብቻ 13 ሰዎች ከሞቱ በዋናው ጊዜ ምን ያህል ሰዎች እንደሚሞቱ ሲያስብ ውስጡ ስለተደሰተ ነው። ወደ ነሳይሮስ ጋር ስንመለስ ሚሱን የጂፒኤስ ማሽኑን ሰርታ ጨርሳለች። አሁን ላይ የሰራችው የጂፒኤስ ማሽን ከራዳር እይታ ውስጥ እንዲወጡ የሚያስችላቸው ሲሆን ቅርጹ ግን ወደ አውሮፕላን ውስጥ ለማስገባት ትንሽ አስቸጋሪ ነው። እናም አሁን ላይ የግዴታ አውሮፕላን ውስጥ ይዞ ለመግባት በሚፈቀድ በአንድ ዕቃ ውስጥ ማስገባት ይኖርባቸዋል። ቡድኑም የጂፒኤስ ዕቃውን ጨምሮ የተለያዩ መጨረስ ያለባቸውን ነገሮች በሙሉ ጨርሰዋል። እናም ወደ ዘረፋው ቀን እንሻገራለን። በዘረፋው ቀን አቢና ሳይሮስ ልክ እንደ ፍቅረኛሞች በመምሰል ወደ ፕሌን ውስጥ ገብተዋል። ዴንተን ደግሞ ራሱን ሽማግሌ ያስመስሎ በዚሁ ፕሌን ውስጥ የሚገኝ ሲሆን ሌሎቹም አባላቶች በፕሌን ውስጥ ተበታትነው ተቀምጠዋል። የጆርግሰን ሰዎች ደግሞ በበኩላቸው ወርቁን በጠንካራ ካዝና ቆልፈውታል። በሌላ በኩል ከሞልሰን የተዋሱትን ጄት ደግሞ ካሚላ ይዘው የምትመጣ ይሆናል። ሚሱን ደግሞ የአውሮፕላኑን መረጃ ሀክ በማድረግ ምን አይነት ሰዎች ለጆርግሰን እንደሚሰሩ አጣርታለች። ከዛም ለቡድን አባላቶቹ የእነዚህን ሰዎች ፎቶ በመላክ እንዲጠነቀቁ ከነገረች በኋላ አሁን ላይ ጂፒኤሱን ማስቀመጥ እንዳለባቸው ትናገራለች። በዚህም መሰረት አቢ በ10 ደቂቃ ውስጥ የጂፒኤስ ማሽኑን ማስቀመጥ ይኖርባታል። ከተወሰኑ ደቂቃዎች በኋላ አቢ በሚገባ ማሽኑን ገጣጥማ ጣራው ላይ ለማስቀመጥ ተዘጋጃለች።
በጊዜው ግን የጂፒኤስ ማሽኑ ከእጇ ላይ ያመለጣት ሲሆን በመሬት ላይ ወድቆ ሙሉ በሙሉ ተሰባብሯል። ይህ በእንዲህ እንዳለ ሳይሮስ ደግሞ ከሚገባው በላይ በመቆየቷ በመጨነቅ ወደ አቢ ጋር ሄዷል። ከአቢ ጋርም አንድ ላይ ሆነው ጂፒኤሱን በሚያስተካክሉ ሰዓት ዶናልድ የተባለ ሰው በመጠራጠር ወደ እነሱ ጋር ይመጣል። እናም አሁን ላይ ከዚህ ሰውዬ ራሳቸውን ለማዳን የሆነ ነገር ማድረግ ይኖርባቸዋል። አቢም ልክ ወሲብ እያደረጉ እንደሆነ በማስመሰል ሰውየውን በሼም እንዲሄድ ታደርገዋለች። በሌላ በኩል የቡድኑን ጄት የምታበረው ካሚላ ማንም ሰው ምላሽ ሊሰጣት ስላልቻለ ዝም ብላ ትሄዳለች። ይህም በአየር ትራፊክ ውስጥ 2 ጄቶች እንዲታዩ ያደረገ ሲሆን የሃሪ ባልደረባ ከየት የመጣ ጄት ነው በማለት እሱ ላይ መጮህ ጀምራለች። ሃሪም ባልደረባውን ለማዘናጋት ለሱ የሚታየው አንድ ብቻ እንደሆነ ይነግራታል። ከሴትዮዋም ጋር እንዲህ ባለ መንገድ በሚከራከሩ ሰዓት የጂፒኤስ ማሽኑ ሙሉ በሙሉ በማስተካከል ከራዳር እይታ ውስጥ እንዲጠፋ አድርገዋል። ከዛም ሳይሮስ በሚገባ ላጠናቀቁት ስራ ለአቢ ሽልማት ይሰጣታል። እናንተም እንዲህ ያለ ምርጥ ፊልም ሰርቼ ስለመጣው ሽልማት ብትሰጡኝ ደስ ይለኛል። ለኔ ግን በላይክና ሰብስክራይብ ይሆንልኝ። ይመቻችሁ። አሁን ላይ ሃሪ ስራውን የሚሰራበት ሰዓት ደርሷል። ለአውሮፕላኑ አብራሪዎች አደገኛ ንፋስ እየመጣ ስለሆነ አቅጣጫቸውን መቀየር እንዳለባቸው በውሸት ይነግራቸዋል። ወደ እነ ሳይሮስ ጋር ስንመለስ ዴንተን ደግሞ በፕሌን ውስጥ እንደታመመ ሰው በማስመሰል የበረራ አስተናጋጇን ትኩረት ስቦታል። ይህንንም የሚያደርገው ማግነስ ኦክስጅኑን ይዞ በሚያልፍ ሰዓት ማንም ሰው እንዳያየው ነው። ማግነስም ተሳክቶለት ወርቅ ወደሚገኝበት ክፍል ኦክስጅኑን ይዞት ገብቷል። የጆርግሰን ሰዎች ደግሞ ወደዚህ ቦታ ላይ ያልተፈቀደለት ሰው በሚመጣ ሰዓት በፓወር እንዲወረውሩ አድርገውታል። ይህም በአውሮፕላን ውስጥ ከፍተኛ መንገጫገጭን የሚፈጥር ሲሆን እነ ዶናልድም ሰዎቹን ተጠራጥረዋቸዋል። ማግነስም በሌዘር ጨረር ሳጥኑን ለመክፈት መታገሉን በሚቀጥል ሰዓት ፕሌኑ ይባስ መንገጫገጭ ጀምሯል። ሳይሮስ እና አቢም ይህንን አጋጣሚ በመጠቀም ዶናልድና ሰዎቹን መፋለም ጀምረዋል። በተመሳሳይ መልኩ ማግነስ የሌዘሩን ኃይል እየጨመረ እየመጣ ስለሆነ ፕሌኑ ይባስ መንገጫገጭ ጀምሯል። ፕሌኑ ሲንገጫገጭ ደግሞ እነ ሳይሮስ ባላንሳቸውን መጠበቅ ስለማይችሉ ሰዎቹን ለማሻነፍ አዳጋች ሆኖባቸዋል። ወደ ማግነስ ጋር ስንመለስ በተሳካ ሁኔታ የወርቁን ካዝና መክፈት ችሏል። አቢ ደግሞ ከሷ ጋር ሲጣላ የነበረውን ሰውዬ በመሬት ላይ በመደበደበው ሰዓት አንደኛው ሊተኩስባት ሲመጣ ሳይሮስ ሕይወቷን ይታደገዋል። ከዛ ግን እየሮጡ ማግነስ ወዳለበት ወደ ወርቁ ክፍል በሚሄዱ ሰዓት በጆርግሰን ሰዎች በድጋሚ ተይዘዋል። በአሁኑም ሰዓት የአየር አብራሪው ከዚህ በላይ መጓዝ ስለማይችል ፕሌኑን በአንድ የበረዶ ቦታ ላይ ያሳርፉታል። በተመሳሳይ መልኩ ካሚላም ጄቷን በመያዝ ፕሌኑን ተከተላ በዚሁ ቦታ ላይ አርፋለች። የጆርግሰን ሰዎች ደግሞ ወርቁን ሊሰርቁ የነበሩትን ሰዎች በቁጥጥር ስር እንዳዋሉና ወርቁን ይዘው አሁኑኑ እንደሚመጡ ቃል ገብተዋል። ሳይሮስም ለኮርማክ ወርቁን በባቡር በኩል ይዘውት ቢሄዱ የተሻለ እንደሆነ ነግሮት ነበር። ነገር ግን ኮርማክ ሳይሮስ በባቡር በኩል እንዲሄድ የፈለገው እቅድ ስላለው ነው በማለት በእነሱ ጄት ወርቁን ይዞት መሄድ ጀምሯል። ጄቱን የምታበረው ደግሞ ካሚላ ነች። ካሚላም አንድ በተን በመጫን ለጓደኞቿ ምልክት ትሰጥና ጄቱን እንዲገለበጥ ታደርጋለች። ይህንን የምታደርገው ያው የጆርግሰን ሰዎች ቀበቶ ስላላሰሩ ባላንሳቸውን እንዲስቱና በእነ ሳይሮስ እንዲደበደቡ ነው። በሌላ በኩል ማግነስ ደግሞ ከአንድ የጆርግሰን ሰው ጋር በዛው በረዶ ቦታ ላይ ነበር የቀረው። ሰውየውንም መጥቶት መሳሪያውን ከነጠቀው በኋላ እሱ ላይ መተኮስ እንደማይፈልግ በመናገር መሳሪያውን አስቀምጦት መሮጥ ይጀምራል። ሰውየውም ሽጉጡን አንስቶ ወደ ማግነስ ላይ በሚተኩስ ሰዓት የራሱ እጅ ላይ ፈንድቶበታል። ያው የተረገመው ማግነስ የሆነ ነገር አድርጎ ነበር። ሽጉጡንም አስቀምጦ የሮጠው አውቆ ነበር ማለት ነው። በሌላ በኩል የኢንተርፖል አባላቶች ከሀክስሊ ጋር በመሆን ባቡር ቦታ ላይ እየጠበቋቸው ነበር። ሳይሮስም በባቡር ስቴሽን ካልሄድን ሲላቸው የነበረው ይህንን እቅድ ለማስፈጸም የነበረ ሲሆን አሁን ላይ ግን እቅዳቸው ሳይሳካ ቀርቷል። እናም የጆርግሰን ሰዎች አሁን ላይ ወርቁን ይዘውት ወደ ጆርግሰን ቪላ እየሄዱ ይገኛል። ሃክስሊም ይህን እንደሰማ ለአየር ኃይሎች ከፍተኛ ጉዳት የሚያደርስ ጀት ወደ ከተማ እየሄደ እንደሆነ ይናገራል። በጀት ውስጥም የሚገኙት በሙሉ አጥፍቶ ጠፊዎች ስለሆኑ ሁሉንም እንዲገሏቸው ነግሯቸዋል። አሁን ላይ ሃክስሊ ስሙ በሚገባ ይህን ሚሽን ተወጥቷል ብሎ እንዲነሳለት እንጂ ስለና አቢ ህይወት ምንም አይጨነቅም። በሌላ በኩል ጆርግሰን ወርቁን የሚገዙትን ህጋዊ ሰዎች አግኝቷል። ለሰዎቹም ለደህንነት ሲባል ወርቁን ያዘገየውት በጥቂት ደቂቃዎች ውስጥ ይመጣል በማለት እንዲጠብቁት ይነግራቸዋል። ይህ በእንዲህ እንዳለ በአየር ትራፊክ ውስጥ የሚሰራው ሃሪ ደግሞ የአየር ኃይሎች ጥቃት ሊፈጽሙ መሄዳቸውን አውቋል። እናም በጀት ውስጥ ሲቪሎች አሉ እያለ ለባለስልጣናቶቹ ቢናገርም ሃክስሊ ግን ሰውየው የሚያወራው ውሸት ነው፣ በጀት ውስጥ ምንም ይጠቅመን የለም ሰው በማለት ሁሉንም እንዲያጠፋቸው ትዕዛዝ ይሰጣል። እነ ሳይሮስም በትራፊኮቹና በአየር ኃይሎቹ መካከል የነበረውን ንግግር ሰምተዋል። ህይወታቸውንም ለማዳን አቢ በጀት ውስጥ ሲቪሎች እንዳሉ በስክሪኑ አማካኝነት ተጽፍላቸዋለች። ካሚላም ጄቱን ሙሉ በሙሉ በመገልበጥ የአየር ኃይሎቹ ጽሑፉን እንዲያነቡት አድርጋለች። ከዚያም ገልብጠው የነበረውን ጄት ወደ ቦታው ተመልሰዋለች። ከዛም ካሚላ በጆርግሰን ሰው ከተመታች በኋላ ጄቱን ቁልቁል በፍጥነት እንዲወርድ ታደርገዋለች። አቢም የጄቱን ስማርት ሪሞት በመጠቀም ኮርማክን ከፕሌን ውስጥ እንዲወድቅ አድርገዋለች። ከዛ ግን ካሚላ ጉዳት ስለደረሰባት ጄቱ እንዲያልፍ ማድረግ አትችልም።
ካሚላንም ለማገዝ ሳይሮስና አቢ ወደ ቦታው የሄዱ ሲሆን ጄቱንም በሚገባ በጆርግሰን ግቢ ውስጥ ማሳረፍ ችለዋል። የዚህን ሰዓትም ሳይሮስ በፕሌኑ ላይ የነበሩት ካሜራዎች በሙሉ ተነቃቅለው አንድ ብቻ እንደቀረ ይመለከታል። ለሚሱንም በፕሌን ውስጥ የሚገኘው አንድ ካሜራ እየሰራ ይገኛል። ሁሉንም ነገር ቀረጪ በማለት ቪዲዮ እንድትቀርጽ ይነግራታል። በሌላ በኩል ጆርግሰን ወርቁን ከሚገዙት ሰዎች ጋር የነበረ ሲሆን ወደና አቢ ጋር መጥቷል። የዚህን ሰዓትም ወርቁን ሊገዙት ከነበሩት ሰዎች መካከል አንደኛዋ የኢንተርፖል ሰዎች በዚህ ውስጥ እንዳሉ አውቃለች። ይሄም የሚያመለክተው ጆርግሰን ወንጀለኛ መሆኑን ስለሆነ ወርቁን እንደማትገዛ በመናገር ስምምነቱን ሰርዛለች። የዚህን ሰዓትም ጆርግሰን እግሯ ላይ በመምታት ስምምነቱን እንዳታቋርጥ ይነግራታል። ቢሆንም ሴትዮዋ አሁንም ድረስ ስምምነቱ እንዲቀጥል ስላልፈለገች የዛኑ ሰዓት በጆርግሰን እጅ ህይወቱ አልፏል። ከዛም ጆርግሰን እቺ ሴት የኢንተርፖል አባል ያለችው ማን ነው? ከናንተ መሃል ፖሊሱ ማን ነው? በማለት እነ ሳይሮስን ይጠይቃቸዋል። የዚህን ሰዓትም ሳይሮስ የአቢን ህይወት ለመታደግ እሱ እንደሆነ ይናገራል። ይሁን እንጂ ጆርግሰን ምንም ነገር ከማድረጉ በፊት የጣሊያን ፖሊሶች ወደ ቦታው ላይ ደርሰዋል። ጆርግሰንም የዚህን ሰዓት ማስመሰል የጀመረ ሲሆን ማንነታቸውን ማላቃቸው ሰዎች ግቢ ውስጥ ፕሌን አሳረፉ። እኔም ራሴን ለመከላከል ነው መሳሪያ ያስኩት፣ ምንም አላቅም በማለት ይናገራል። የዚህን ሰዓትም ሳይሮስ ጀቱ ላይ በነበረችው በአንድ ካሜራ አማካኝነት የተቀረጸውን ቪዲዮ ለፖሊሶቹ ያሳያቸዋል። ሀከሯ ሚሱን ጆርግሰን ሴትዮዋን ሲገላት ያለውን ቪዲዮ ሙሉ በሙሉ ቀርጸው ነበር። እናም አሁን ላይ ጆርግሰን ወደ እስር ቤት ገብቷል። በሌላ በኩል ሃክስሊ ደግሞ ወርቁን ለመውሰድ የመጣ ሲሆን አቢ እነሱ ያሉበት ጄት እንዲተኮስበት ትዕዛዝ ሲሰጥ ስለሰማቸው በንዴት በቡጢ ተመቷለች። ከዛም የፖሊስነት ስራዋን ሙሉ ለሙሉ ያቆመች ሲሆን ከነ ሳይሮስ ጋር አንድ ላይ ሄዳለች። ከጥቂት ሳምንታት በኋላ ሳይሮስ በጣም የምትወደውን ቤት ለአቢ ገዝቶ ሰርፕራይዝ አድርጓታል። ከዛም በላይ ሰርፕራይዝ የሆነው ደግሞ ፖሊሶች እንዲወስዱ ያደረገው አርቲፊሻል ወርቅ ነበር። እሱና ማግነስ አርቲፊሻል ወርቅና ትክክለኛው ወርቆቹን በቦታው ላይ አቀያይሮት ነበር። ከዛም ትክክለኛውን ወርቅ በአንድ የበረዶ ቦታ ላይ እንዲያርፍ ያደረጉት ሲሆን አሁን ላይ እና አክሊስ ያገኙት አርቲፊሻል ወርቅ ነው። በፊልሙ የመጨረሻ ትዕይንት ላይ የነ ሳይሮስ ቡድን አንድ ላይ ተሰብስበዋል። ከዛም እውነተኛውን ወርቅ በሪሞት ኮንትሮል አማካኝነት እነሱ ያሉበት ድረስ ያመጡታል። አቢም በይፋ ይሄንን የዘረፋ ቡድን መቀላቀሏን በምትናገር ሰዓት ሳይሮስ እንኳን ደህና መጣሽ በማለት ከንፈሯን ስሙ አቀባበል ያደርግላታል። እናንተም ላይክ እና ሰብስክራይብ በማድረግ ደህና ቆየን በሉኝ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።